ተጫዋቾች ግብ ካስቆጠሩ በኋላ ጭፈራቸውን ወደ ድራማዊ ትዕይንት የቀየሩባቸው አራት የማይረሱ ጊዜያት። አራተኛው ጄሚ ቫርዲ በግንባሩ ግብ ካስቆጠረ በኋላ እንደ ልብስ ቤት አሻንጉሊት ደርቆ ቀረ። መላው ስቴዲየም እየሆነ ያለው ነገር አልገባውም። ከዚያም የቡድን አጋሮቹ እሱን ተከትለው ቆሙ። ሶስተኛ ግራኒት ዣካ ጣት የምታስቆጥሮ በመስመሩ ላይ መሮጥ ቢጀምርም በድንገት ቆም ብሎ እግሩ የተሸማቀቀ አስመስሎታል። የቡድን አጋሮቹ በጣም ተጨንቀው ነበር። የጭፈራው አካል መሆኑን የተረዳው እሱ ብቻ ነበር። በሁለተኛ ደረጃ ያለው ተጫዋች ፍጹም ቅጣት የምታስቆጥሮ ወዲያውኑ የአሳ ማጥመጃ ዘንግ እንደያዘ ማስመሰል ጀመረ። አንድ ትልቅ አሳ እንደያዘ ሰው ይጎትተው ጀመር። በዚህ ጊዜ አንድ የቡድን አጋሩ ወደ አሳው ተለወጠ። ሌሎቹ ቆም ብለው እንደ ትልቅ አሳ ተቀበሉ። ከዚያም ሌላኛው ተጫዋች መጥቶ በኩራት ታዋቂውን አፈ ታሪክ ፎቶ አነሳው። በቁጥር 1 ላይ ያለው ከሌሎቹ አንጻር አስገራሚ ትዕይንት ነው። ከዚያ በፊት ግን የተለያዩ የመዝናኛ ቪዲዮዎች የምታገኙበት ቻናል ስለሆነ ፎሎ ማድረግ አትርሱ። አሰልጣኛቸው በሜዳ ላይ በዚህ መልኩ ከተጫዋቾቹ ጋር ንግግር ሲያቀርብ ነበር። እናም ጎል ካስቆጠረ በኋላ ሁሉም መሬት ላይ ተቀምጠው ያንን ያሰልጣኙ የንግግር ሁኔታ ደግመውታል። ከታዋቂ ተጫዋቾች መካከል የማን አጨፋፈር ይመቻቸዋል? ኮሜንት ላይ አስቀምጡልን።